ሁለተኛ ማርያም እጅግ በጣም ትሁት ነች። ባይዘው አሁን ለማርያም ጥብቅና እንደሚቆመው ጎረምሳም አይደል፣ እንደዚህ አይደለችም። ማርያም በጣም በጣም ትሁት እጅግ በጣም ዝቅ ያለች ነች። ማርያም ምን እንዳለች ታውቃለህ? የባሪያይቱን ውርደት ነው ያለችው። የጌታ እናት ነኝ ብላ። ግን አንድ ነገር ሐሳብ መስጠት እንፈልገው ምንድነው? ባለፈውም ተናግሬያለሁ፣ ይሄን ነገር እደግመዋለሁ ዛሬ። ጴንጤና ወይም የወንጌላውያን አማኞች አብያተ ክርስቲያናት አማኞችን እና ማርያም ጋር ያለው ቁርኝነት መጽሐፍ ቅዱሳዊ ነው። ጴንጤ ከዚህ መጽሐፍ ቅዱስ ውጪ ስለ ማርያም አያወራም። ከዚህ መጽሐፍ ቅዱስም ሌላ አምስቶ አይጨምርም። ከዚህ መጽሐፍ ላይ ያለውንም አያጎልባትም። ማንም ጴንጤ ብድግ ብሎ ማርያም የጌታ እናት አይደለችም ቢል ክርስቶስ በስጋ አልመጣም እያለ ነው። ስለዚህ የተረገመ ይሁን ነው ምንለው፣ እንረግመዋለን። ባይዘው ኢየሱስ በስጋ የመጣው በማርያም በኩል ማንም አይጨቃጨቅም። እጅግ የተወደደች የጌታ እናት ነች። እጅግ እጅግ ክብርት ነች፣ ብጽዕት ነች። እንወዳታለን፣ እናከብራታለን። እኛ አይደለንም መጽሐፉ ብጽዕት በሏት ስላለ ጭምር ነው ምንላት። ባይዘው አሁን ተስማምተን አይደለም ብጽዕት ምንላት። ማርያምን ነች፣ ያመነች ብጽዕት ናት። ማርያም የወለደችውን ልጇን ጌታዬ ብላ ይጠራ። ከባድ እኮ ነው መንፈስ ቅዱስ ካላበራለ። ባይዘው እንዴት ነው አንተ አመጣ የወለድከውን ልጅ አምላክ? ከባድ ነው። መንፈስ ቅዱስ ሊረዳ ይገባል። በኢየሱስ ጉዳይ ላይ ፋላሲ ዓለም እንደተምታታው እኮ መንፈስ ቅዱስ ብርሃን ስላላበራላቸው እኮ። አማኝ ነች ማርያም። ልጅን ማመን አምላኬ ነው ማለት መንፈስ ቅዱስ ሊያበራል ይገባል። ማርያም አማኝ ነች። አልተኮፈሰችም፣ አልታበየችም። በማህፀኗ ያለው ከሶስቱ ቅዱስ አንዱ ቅዱስ እንደሆነ መልአክ ነግሯታል። ይህንን የመልአኩን ድምፅ ሰምታ ኤልሳቤት ጋር ስትሄድ የባሪያይቱን ውርደት ነው የምትለው። ታውቃለህ? እንዲህ አይነት ትሁት እናት ነች ማርያም። አጭርና ግልጽ ነገር ልንገርህ፣ ማርያም በፍጥረት ታሪክ ውስጥ ድጋሚ አትደገመም። ባይዘው ምን ማለት መሰለ? ክርስቶስ ደግሞ አይመጣም ማለት ነው። አትደገመም። እንደሱ አይነት እናት የለም። ማርያምን ከነካ አርዳለሁ እንደሚለው አይደለ። እሷ በጣም ትሁት ነች። እረዱልኝም ብላ አታውቅም። ግደሉልኝም ብላ አታውቅም። ገንጥሉልኝ ቀንጥሱልኝም ብላ አታውቅም። መጽሐፍ ቅዱስ ላይ ያለችው የጌታ እናት ማርያም እጅግ የተወደደች እጅግ እጅግ ነው የምንወዳት። ኔክስት ነው። አሁን እዚህ ጋር ነው ጴንጤው ከአንተ ጋር ጸብ ጋር የሚገባው። ዘምርላት ያልከው ቀን ጴንጤው ኖ ነው የሚለው፣ አይ ነው የሚለው። ለምን? ለማንም መዝሙር አይገባም፣ ለኢየሱስ ብቻ ነው። ስገድላት ስትሎ ጴንጤው አይ እወዳታለሁ ብለህ አዎ። እና ለምን ደሞ አልሰግደው? አይገባም። ለማን ነው የሚገባው? ለታረደው በግ። ለምንድነው የሆነ ነገር ማታረጉ? ለምንድነው በስሟ የሆነ ነገር ማታረጉ? አይደረግም። ለምን? በኢየሱስ ስም ነው ምንም እንድናረግ በአዲስ ኪዳን የታዘዝነው። አጋንንት የምናወጣው በኢየሱስ ስም ነው። የጨለማውን ኃይል ምንሰብረው በኢየሱስ ስም ነው። ምንበረታው በኢየሱስ ስም ነው። ምንሻገረው በኢየሱስ ስም ነው። ምንጸልየው በኢየሱስ ስም ነው። ምንደመጠው በኢየሱስ ስም። አቤት የሚለው ኢየሱስን ደም ሲያይ ነው። ባይዘው የኢየሱስ ደም ከሌለ ከእግዚአብሔር ቁጣ በታች ነን። ይሁንዬ ለምሳሌ በብሉይ ኪዳን እግዚአብሔር በጣም ሰው ስለሚወድ በተደጋጋሚ ይመጣል አይደለ? ይመጣል። በደመና ራሱን ሰውሮ ይመጣል። በአለት ስንጣቂ ውስጥ ይመጣል። እግዚአብሔር ከፋራን መጣ የሚል ጥቅስ አለ። ባይዘው አሁን እግዚአብሔር ከፋራን ሲመጣ ዝም ብለህ አስበው። ይሁን እግዚአብሔር መጣ ሲል እግዚአብሔር ሲመጣ አስበው። እና እንደዚህ አይነት አምላክ ነውና ሰው ስለሚወድ ደጋግሞ ይመጣልና ሙሴ አንድ ጥያቄ ጠይቀው እግዚአብሔርን፣ ፊትን አሳየኝና ይበቃኛል አለው። ሙሴ 120 ጊዜ እግዚአብሔርን አውርቶታል። 120 ጊዜ እና ፌስ ቱ ፌስ በጣም ከእግዚአብሔር ጋር የተገናኘ ሰው ነው ሙሴ። በጣም በተደጋጋሚ እግዚአብሔርን አውርቶታል እና በደመና ተሰውሯል። ኢያሱን እዛ ጋር ወደ ውስጥ ገባ ተብሏል። በጣም እጅግ የእግዚአብሔርን ክብር ያየ ሰው ነው ሙሴ። እና ይህን ሁሉ ያደረገውን ሙሴ እግዚአብሔርን አንድ ጥያቄ ጠየቀው፣ ፊትን አሳየኝና ይበቃኛል አለው። እግዚአብሔር አታይም ፊቴን አለው። ለምን መሰለ? እግዚአብሔርን ፊት ማናየው ዮኒ፣ ፊቱን አይቶ የሚቆም የለም። ፊቱን አይቶ የሚቆም የለም። ምን ማለት መሰለ? እግዚአብሔር ገዳይ ነው ማለት አይደለም። ቅድስና ሌቭሉ ይገለናል። በጣም ራይቸስ ነው እግዚአብሔር፣ ጻድቅ ነው፣ አንጠጋውም። ቅድስናው ነው የሚገለን። እኛ እሱ እኮ ገዳይ ሆኖ አይደለም። በእውነት ተራራ ላይ መጥቶ ተራራውን አትንኩ ትሞታላችሁ ይላል። ለምን? የቅድስና ሌቭል ይገላችኋል ይለናልና ሰጋው ሁኑ። ሊያየን መጥቶ እኮ ነው፣ ሊያያቸው መጥቶ አትንኩ ተራራውን ይላችኋል። እና ይሄ እግዚአብሔር፣ ይሄ ግዙፉ ታላቁ እግዚአብሔር ስጋ ለብሶ በማዕከላችን ተገኘ። ወንጌል ማለት መጮው ማለት መጮው ካለብህ ይሁን መጮው ያለብህ ይሄ ነው። ይሄ እግዚአብሔር ስጋ ለበሰ። ስጋ ለብሶ
በአጭር ቁመት በጠባብ ደረት ተወስኖ በመካከላችን ተገኘ። ወክ አረገ። ከቀፍርናሆም ከቤተሳይዳ ከቤተሳይዳ እስከ ቤተልሔም ከቤተልሔም እስከ ቢታንያ ከቢታንያ እስከ ጎልጎታ ወክ አረገ። ሰዎችን ራንደም ሊያገኘ ያወራቸዋል። እኔ ነኝ ይላቸዋል። ይመጣና አንተ 50 ዓመት ያልሞላ ሰውዬ ከአብርሃም በልጣለሁ ትላለህ እንዴ ይሉታል። ከአብርሃም በፊት ነበርኩ። ቢፎር አብርሃም አይወዛያም እኔ ነኝ አብርሃም እኔን ሊያይ ነው የናፈቀው ይላቸዋል። ይመጣል። ኧረ አንተ ከዛ ከ40 ዓመት ከመራን ከሙሴ አትበልጥም ስል ኧረ ከሙሴ በፊት ነበርኩ እኔ ነኝ ሙሴን ስመራ የነበርኩት እያላቸው መጨረሻ ላይ የሃይማኖቱና የመንግስቱ ዓለም ኢየሱስን ለመስቀል ተባበሩ። ይህን ነገር